ናስኪና ያ ሰላም በላቸው ራች እንኳን አደረሰ እንኳን አብሮ አደረሰን ሰላም ነው እግዚአብሔር ይመስገን መቼም ያንተ ታሪክ ለብዙዎች አዲስ አይደለም ያልሆንከው ነገር የለም በህይወት ውስጥና ስስአን በደንብ ነው የገለጽከው እንደዚህ ይቀራል ደስ ይላል እኮ አይደል ያው ነገሮች እንደዛ ሆኖ መቅረታቸው ነው እንጂ የሚደብረው ማለፍ ከቻሉ እኮ ትማርበታል አዎ ካለፉ ሲያልፉ ደስ ይላሉ በጣም ቦታው ላይ በመከራ ህይወት ውስጥ አሁን ሆኖ ይሄንን ፕሮግራም ለሚከታተሉ ምንድነው የምትለው አንድ ቃል ቢኖር እግዚአብሔር የራሱ ጊዜ አለው እኔ ደግሞ የምለው ያልፋል አይደል ያልፋል ቢገልጽ ቲክቶክ ሊዘጋ ነው ራቼ ምን ሊውጣው ነው ራቼ አሁን ከቲክቶክ አልፎ ራቹ ኢንተርቴይንመንት የሚባል የራሱን ድርጅት አቋቁሟል ስለዚህ ባይደን ዘጋው አልዘጋው ለነገሩ አሁን አሜሪካ ነው የሚዘጋው እዚህ እኮ ምናምን የሚሉ ሰዎች አሉ አሜሪካ ከተዘጋ እኮ እዚህ እንደተዘጋ ቁጠረው አይሜ በጣም አፌክት ያደርጋል አይደል ኦልሞስት መዘጋት በለው አሜሪካ ከተዘጋ በብዙ መንገድ በጣም አፌክት ያደርጋል ወደ ዩቲዩብ አጠፍ ደግሞ የአሜሪካን ኩባንያዎች ስላል ወደ ሰደሙ ወደ እነሱ ደግሞ እንደጊዜው ስሰማራቼ ትልቁ አስቤዛ ላይ ወጪው ቲክቶክ ላይ የሚቀባው ዱቄት ነው እውነት ውሸት ትንሽ ተጋኗል ግን አለ ኦልሞስት አስቤዛ ላይ ያሉ አሁን ለምሳሌ አይ በዛ ቀልድ ግን አሁን ዘይት ማፍሰስ ግርግዳ መላስ ምናምን ነገሮችን አያለው እኔ እንኳን አርጅቻለሁ ሰዎች እንደው ሼር ሲያደርጓቸው አክቹሊ እኔ እነሱን ቅጣቶች አልቀጣቸውም ዘይት ማፍሰስም ተቀጥቼ አላቅም ግርግዳ መላስም ተቀጥቼ አላቅም አንዳንዴ ሰዎችን ለማዝናናት አለ ባይዘይ አሁን ከቲክቶክ መንደር ማታ ላይ ብዙ ጨዋታ በጣም ብዙ ሳቅ ነው ያለው ባይዘይ ከምታስበው በላይ እና ጌም ስትጫወት ላለመቀጣት የምታደርገው ጥረት ቅጣቱ ደግሞ ዱቄት ነገር ምናምን ሰዎችን ለማዝናናት ነው እንደዛ አይነት ነገር አለ ግን በዛ ልክ ቅጣቱ እንዲም ሲሆን ትንሽ ደስ አይልም እኔ ፐርሰናሊ ተቀጥቼ አላቅም ግን የሚቀጣጡ ሰዎች አሉ ግን አላማው ሰዎችን ያው የማዝናናት የፉክክሩን ስሜት የመጨመር አይነት ነገር እንግዲህ በሰይፉ ኢቢኤስ ላይ የቲክቶክ ላይ ታዋቂ ሰዎችን የጋበዘን ስንጠይቅ አንተ የመጀመሪያው አይደለም በጣም የሚገርመኝ አንድ ነገር ልንገርህ ብዙ ትልልቅ ሰዎች እናመጣለን ያው የቲክቶክ ማህበረሰብ ትልቅ አይደለም እያልኩ አይደለም ግን በጣም ብዙ ሺህ ሰው የሚያየው ቲክቶከሮችን ነው ይሄ በጣም ይገርመኛል ለምን አትጠይቀውም ዘንድሮ ለየት ያለ ፋሲካን ያሳለፈው በትክክል ደስተኛ ነህ በዛ በጣም ማለት ከምለው በላይ ገና በልጅነትን ወላጅነትን ያጣው በ10 ዓመት ከዛ በኋላ በህይወቱ ጣውረድ ውስጥ ያልሰራው ነገር የለም ምክንያቱም ኑሮ ለማሸነፍ የላይብረሪ ባለሙያ ነበርክ እውነት ነው ሳሙና ሻጭ ነበርክ ገበያው ሳሙና ሻጫለሁ ቶሎ የሚያልቀው ለዛ ነው ሳሙና ቶሎ የሚያልቀው የማያልቀው በ28 ነው 29 አክቹሊ ስሞቻቸውን አላቅም ግን ሳሙና ሻጫለሁ በ29 ምናምን ላይ ደርሻለሁ ብለ ስማቸውን ረስቻለሁ ህብረት ባንክ ሰራተኛ ነበርክ ህብረት ባንክ እሱ እንደውም የ2 ዓመት ታሪክ ነው የህንድ ፊልም ተርጓሚ ነበርክ ልጆኝ ዋው ሰፈር ውስጥ ወረዳ ጸሐፊ ነበርክ ወረዳ ላይ የቅድና ባጀት አያያዝ ባለሙያ እዛው አምቦ አይደለም እዚህ አዲስ አበባ የካ ክፍለ ከተማ እና ደግሞ ቢዝነሱ ላይ ነበርክ ኢትዮ ኤፍኤም ላይም ላይፍ ኢዝ ጉድ የሚል ሬዲዮ ሾው ላይ እዛ ባይዘ 1-2 ቀን ተያይተን እናውቃለን አንተ በደም ዋው እኔው ጋር እኮ ነው የሚሰራው በጣም በራቻ እንዴት የሬዲዮ ባለሙያ ከነ ሄኖክ ጋር ትሰራለህ ከነ ሄኖክ ጋር ላይፍ ኢዝ ጉድ የሚል ሬዲዮ ሾው ላይ ሄኖክን በዚህ አጋጣሚ እንደውም ላመሰግነው ፈልጋለሁ ሄጂ ያናግሬው እስቲ ለሃለኝ ከዛን ሲያይኝ በጣም ጥሩ ነበርኩ እና ዋው አለ በቃ ድል ሰጠኝ ምን ያህል ሰዓት ነው ቲክቶክ ላይ ታጠፋለህ በጣም ብዙ ያው ላይቭ ማታ ለ4 ሰዓት ያህል ስትሪም እናደርጋለን ላይቭ ቀን ደግሞ ያው ኮንተንት ስትሰራ ኮንተንቶች ስታይ 10 ሰዓት አጠፋለሁ በቀን ቲክቶክ ላይ ስራ ስለሆነ በወር ምን ያህል ሜክ ታደርጋለህ እሱ ሴፍ ሚስተር
ሚስጥር በዶላር ጭራሽ ጠላት ታበዛብኛለህ ሴፍሻ። እኔ ሚስጥር ይሰራበታል ይሰራ። አሁን እንግዲህ መጀመሪያ አካባቢ ላይሆን ይችላል፣ ግን እንደዚህ በደንብ ሰው እያወቀ ሲመጣ ሰው እየወደደ ሲመጣ ፕሮሞሽኑ አለ፣ በዛ በኩል ላይቭ አለ፣ ስጦታዎቹ ላይ ይኖራሉ ማለት ነው። በቃ አይቶ በጣም የወድህና ሰው በጣም ጥሩ የሚባል ነው። የቲክቶክ ዓለም ችግረኛው እውነተኛው ህይወት ላይ እያለ ሰው እያየ እየተጨበጨበላቸው መስጠት የሚፈልጉ ሰዎች ነው ያሉበት። ቲክቶክ እንደውም አሁን አንድ ሰው ሲሰጥ ለተቸገረ ሰው ቲክቶክ ራሱ የሚቆርጠው ገንዘብ አለ። ለምን ቲክቶክን ሀብታም እናደርጋለን፣ ችግረኛውን ከአንዳንድ ለምን በባንክ አንሰጠው የሚሉ ሰዎች ያጋጥማሉ። በጊፍት ሲሆን እንግዲህ ቲክቶክ ራሱ ወደ 60% ራሱ ይቆርጣል። እኔም በእርግጥ ብዙ ጊዜ ተናግሬያለሁ፣ እርዳታዎች በቲክቶክ ባይሆኑ ጥሩ ነው። ግን ደግሞ ጊፍተሮቹ ራሱ አይ ቲንክ እና ይመስለኝ በካሽ ከሚሆን ይልቅ በጊፍት ሲሆን ለነሱም ይቀላቸዋል። እሱንም ነው የሚፈልጉት ብዙ ጊዜ፣ ለዛ ይመስለኛል። ግን እርዳታዎች በቲክቶክ ባይሆኑ መልካም ነው። ለምን? ስለዚህ የቲክቶክ ረጂዎች ታይታ የሚወዱ ሊባሉ ይችላሉ። እንደዛ ደፍሬ ለማለት ይቸገራለሁ። ግን ያቀለዋል። አሁን አንዳንዴ እዚህ አሁን ፔፓል የሆነ ነገር ኢትዮጵያ ውስጥ የለም። ሜክ ሹር ገንዘቡ ትክክለኛው ተረጂው ጋር እንደሚደርስ በአካውንትም ትራንስፈር ለማድረግ ቀጥታ ትራንስፈር አያደርጉም፣ ልከው ነው። ለዛ ቲክቶክ ግን በጣም ኢዚ መንገድ ነው ከዛው ጋር መላክ። ለዛ ይመስለኛል አንድ እንደዛ የሚሆነው። ግን ታይታ ስለሚወዱ ነው የሚሉ ሰዎችም አሉ። እኔ ግን እንደዛ አላምንም። እኔ የለውበትም እንዳልኩህ፣ ወላፈን አለው፣ ትንሽ አስቸጋሪ ነው ባለው። እዛ ቦታ ላይ ስትቀመጥ ብዙ ነገሮችን መቋቋም መቻል አለብህ፣ ጊዜ ይፈልጋል። ግን ለቲክቶከሮች አክብሮት አለኝ፣ ለበጎ። አሁን ለምሳሌ ስሰማ ስላንተ ቲክቶክ ላይ በአሁኑ ሰዓት ለበጎ ነው በሚጠቀሙ በሚለው ዘርፍ ስምን ያነሱታሉ ሰዎች። ማኔጅመንት ይፈልጋል አንዳንዴ። እኔ አሁን 10 ፎሎወር ወይ 1000 ፎሎወር እያለኝ እንደዛ አልነበርኩ። ሰው ፎሎ ሲያደርግ ሪስፖንሲቢሊቲ ነው እኔ እንደምረዳው፣ እና እግዚአብሔርም ነው ያንን እድል የሚሰጠው ብዬ አምናለሁ። እኔ ሰው ጎበዝ ስለሆነ ብቻ አይደለም ሰዎች የሚከተሉት፣ እግዚአብሔርም እድል ሲሰጥ እግዚአብሔርም ያንን ጸጋ ሲሰጥ ነው ብዬ አምናለሁ። እና 10 ሰው በነበረኝ 10,000 ተከታይ በነበረኝና 100,000 ተከታይ በነበረኝ ጊዜ አንድ አይደለም። ሪስፖንሲቢሊቲው እየጨመረ ሲመጣ በጣም ጥንቃቄ። ከዛ በኋላ እነዚህ ሰዎች እኔን ተከትለውኛል፣ ይህንን እንዴት ነው በመልካም ፖዚቲቭ ዌይ መቀየር የምችለው ብዬ አስቤ፣ ለዛ ነው በመጥፎ ተነስቼ አላቅም። እግዚአብሔር ይመስገን። ቲክቶክ ሁሌ ላይቭ ነው፣ ስህተቶች አሉት። ላይቭ የሰራው ማትረሳው ስህተት ከዚህ በላይ ባዶ ራቁቴን ካሜራው እንደዚህ ያዞርኩት መስሎኝ ከዚህ በላይ ባዶ ራቁቴን እንደዚህ ወጥቼ ከዛ ወዲያው ሳይየር ወጥቼ አውቃለሁ። በጊዜው ፓንት አላረክም ነበር? አይ አድርጌ ነበር፣ ግን ከዚህ በላይ ነው። ስቲል ጥሩ አልነበረም። ብታይ በሻወር እንቀጣጣለን። ሻወር ተቀጥቼ ልብስ ልቀይር ስል ከዚህ በላይ ካሜራው እንዲያዞር አልመሰለኝም እና ገበና የታየ ነው የምትለው። በጣም ደግጬ ነበር፣ በጊዜው ያስደነግጥ ነበር። እንዲህ ከሚስቀው ከሚጫወተው ቲክቶክ ከፈጠረው ራቼ ጀርባ ለምሳሌ የልጅነት ፎቶውን እያየው ነው። በጣም ያለፍከው የመከራ ህይወት አለ። አዎ ሰይፍሻ፣ ወደኋላ ተመለስ ያንስታስብ ምን ይሰማል? የሚገርም ሰይፉ፣ አንዳንድ ነገሮች አልፈው ስታወራቸው እንዴት ቀላል ናቸው። እውነት ሲወሩ እንዴት ቀላል ናቸው። አባቴ እንዴት መሰለ ሰይፍሻ፣ አባቴ ያዴሳ ይባላል። ታዋቂ ዘፋኝ ነው። ሆራ አምቦ ባንድን ከመሰረቱ ሰዎች መካከል ነው። የሰው ሰርግ አድማቂ፣ ገንዘብ ያለው፣ የውሸት ሳይሆን በቃ የተቸገረን የሚረዳ ምናምን ሰው ነው። እና እኔ ደግሞ በስለት የተወለድኩ ለሱ የመጀመሪያ ልጅ ነኝ። በስለት የተወለድኩ ልጅ ስለነበርኩ በቃ ማጋነን ይመስላል ብነግርህ። በጣም አንከባክቦ አሳድጎኝ፣ ጸጉሬ እንደ ህንድ ነበር። ሰፈር ውስጥ በቃ እኔ ቱ ቡዳ እንዳይበላ እየተባልኩ ያደግኩ ልጅ ነው። እና በቃ ሰድሊ እሱ ሞተ ማለት ነው። እሱ ሲሞት ሁሉ ነገር ተቀየረ። ሰማይ ተደፋ። አዎ
እኔ ዛኔ የ5 ዓመት ልጅ ነኝ። እሺ ከዛን ችግር ሆነ ኑሯችን። እናቴ ምንም የላትም የተማረች አልነበረችም። ጭራሽ ይባስ ብሎ ከ5 ዓመት በኋላ እናቴ ሞተች። እኔ ትልቅ ነኝ። እናቴ ስትሞት 10 ዓመቴ ነው። ወንድም ከኔ በታች አንድ ወንድም አለ። ከዛ ትንሽ እህታችን አለች። አባቴ ጭራሽ አላያትም። አባቴ ሞቶ በ3 ሳምንት ነው የተወለደችው። እናቴ ደግሞ ስትሞት 4 ዓመት ተኩል ነበር። እና በቃ እንዴት ትገልጸዋለህ እስቲ ሰይፍሻ? አሁን ለምሳሌ የ11 ዓመት ልጅ ሆነ የቤቱ ኃላፊነት በአጠቃላይ አንተ ላይ ሲሆን ማለት ነው። ኃላፊነቱ የሩቅ ነገር ነው። እሱን መረዳት ከባድ ነው። በ11 ዓመት ሆነ ለሊት 8 ሰዓት ከእንቅልፍ ብንን ብለህ ዓለም ላይ ብቻህን እንደሆንክ ማሰብ። አንዳንዴ እኔ ያለፍኩት እኮ አይመስለኝም እውነት። እኔ አሁን ዛሬ ደስ ብሎኝ ነው ማውራው። ለምን እንደማውራው ታውቃለህ ሰይፍሻ? ይህን ታሪክ ሳወራ እግዚአብሔር ይሰበካል ብዬ አስባለሁ። ምክንያቱም ይሄን ያደረገልህ እግዚአብሔር ነው። ከጨለማ ወደ ብርሃን ያመጣው ምንም ጥያቄ። ዛሬ ደግሞ ዳግማ ትንሣኤ ነው። ይሄ በጣም ደስ የሚል እና ያኔ እናታችን ስትሞት እኔ የ11 ዓመት ልጅ ነኝ። የ11 ዓመት ወደ 11 እየተጠጋው ልጅ ነኝ። ታናሽ ወንድሜ 8 ዓመት 7 ዓመት ነው። ሀዊ 4 ዓመት ተኩለች። ከዛ በቃ እኛ ሳንፈቅድ ነው እሷ የተሰጠችው ወደ ፈረንሳይ እንድትሄድ በጉዲፈቻ እሷን ወደ ፈረንሳይ ወሰዷት። የዛሬ ስንት ዓመት ማለት 16? የዛሬ 16 ዓመት። እሺ ከዛ በቃ እኔና ቀጮ ይባላል ታናሽ ወንድሜ ያማየው ፎቶ ላይ ማለት ነው። አዎ እኔና እሱ ህይወትን ቀጠልን። ከዛ እኔ ሰፈራችን አምቦ ነውና አምቦ እግዚአብሔር ሳይደግስ አይጣላም ይባላል። ጥሩ ሰፈር ውስጥ ተወልደናልና ሰፈራችን ገበያ ነው። እሺ እና እኔ ገበያ ሳሙና ምናምን እሸጣለሁ ወይ ሽንኩርት ምናምን ለቅማለሁ። ፊልም ቤት ደግሞ ፊልም በጣም ነበር የምወደው። ህንድ ፊልም ታስተረጉማል? ህንድ ፊልም የትኛው ነው የምትሰራው? በ11 ዓመቴ እኔ ህንዶች እኛ ሰፈር ገበያ ሲመጡ አብሬያቸው እየሄድኩ እያስተረጎምኩላቸው እቃ እየገዙ ለእኔ ብር ይሰጡኝ ነበር። ስለዚህ አሁን ሰዎች ሲገቡ ህንድኛው ፊልሙ ላይ ከተነገረ በኋላ ነው እንዲህ ያለው እንዲህ ነው እያልክ የምትሰሩት? በእውቀት ነው በግምት ነው? በእውቀት ነው ሰይፍሻ። ህንድኛ ችለህ? ህንድኛ ለምጄ እንደነገርኩ ከልጅነቴ ጀምሮ አይ ነበር። 11 ዓመት ላይ በደንብ ፐርፌክትሊ ይችል ነበር። እና ፊልሞች በትርጉም ነው የሚታዩት። ትርጉም የሌላቸው ቀን እኔ ነኝ። እንደውም የመጀመሪያ አካባቢ በጣም ሰዎች ሊያምኑኝ ተቸግረው ነበር። እና እየተረጎምኩኝ እስቲ ጋዜጣውን አምጣ ይላል። እና እስቲ ጋዜጣውን አምጣ ብዬ ስተረጉም ጋዜጣውን አንስቶ ሰጠው። እንዴራችን አመጣራል። ከዛ በኋላ አሁን ተጨባበጡ ብዬ ስተረጉም ተነስተው ተጨባበጡ። ከዛ ታመንኩ። ከዛ ማላቃት አንዳንድ ነገርም ስትኖር የሆነች ነገር እያልኩ በቃ ከዛው ጥያቄ ቆርስ ያደርግ ምን አባታ ያኛላ ልጅ ሆነን የሚያስተረጉም አንድ ሰው አስታውሳለሁ። እና በህንድ የማይባል ነገር ነበር የሚለን ስለ ወንድ ልጅ አምላክ አለው ያራንዶ ይላሉ። በጣም አሁን ትሰማለህ? አሁን ላይቭ ላይ ባይዜ እንደውም በጣም ቫይራል የወጣ ነበር። ካያችሁት አላቅም። ሺቫኒ የምትባል ልጅ ነበረች ህንዳዊ። እሷን ነው የምናየው አሁን። በኋላ ትልከዋለህ። እሺ ከእሷ ጋር ቁጭ ብለን ላይቭ ላይ በህንድኛ እናወራ ነበር። ምን አልካት? ብዙ ነገር እላት ነበር። በቃ ያው ድራማ እንደ ድራማ አይደል? ቆንጆ እንደሆነች ነግራታለሁ። ከዛ እሷም እየቀለደች ነው። ቆንጆ ነች ለማለት ሂማማሊ ማለት እኮ አይደለም ሰይፍሻ። ቆንጆ ነች ለማለት ቱም ቦሆት ሁቡ ሱረት ሆ ቱም ቦሆት ቡሩ ቱም ቱሆ አይደለም ሰይፍሻ። ቱም ቦሆ ህንድኛ እኮ በጣም ቆይ ዱምበሽ በሽሆት ወይ ከቤራኩ ብራት ይሄ ምን ሚል የለም ሰይፍሻ። አረ ሃይማኖቶ ማይሬ ዱምበሽ በሽሆት ይሄ ምንም የለም እንደዚህ። ዱምበሽ በሽሆት እሱን ዘፈን አውቀዋለሁ። ልጅ ነሽ ለማለት አይደለም ሰይፍሻ። ኦማሂሬ ላይ ያለው ህንድኛ አይደለም እንዴ? አለ እዛ ላይ ህንድኛ አለ። አሁን ለምሳሌ እንደውም ሌላ ደግሞ ዲፒሽ እንደ የሚባል እንዴ ወዳጅ ያው ተላሽ እንደውም ተላሽ
አሽ ሆጊና ከተም ራሱ በአማርኛ ያለው ነው የሚተረጉመው። አያልቅም ራሱ ነው ትርጉሙ። ራሱ አይደለም እኔ ነኝ አሁን በደንብ አውቄ ነገር ትርጉሙ ለማለት ነው። ራሱ ነው የደገመው። ራሱ ነው የደገመው። ዋናው ስሙ ወንድማገኝ ተስፋዬ ነው። ራቼ ማን ያለ ወይስ ከህንዱ የመጣ ነገር ነው? እንዴት መሰለ ልጅ ሆኜ ራቼ ማለት አፋን ኦሮሞ ቋንቋ ራቼ ማለት እንቁራሪት ማለት በጣም ወደው ስቶሪ ስለሆነ ነው የምናገረው። አባቴ እንዳልኩ በቃ በስለት ቀን እየቆጠረ ምናምን ነው የተወለድኩት። በቃ ልጄንም በቃ እያለ እና ልክ እንደተወለድኩ አካባቢ ከእጁ አያወርደኝም እና እንዲህ እያጫወተኝ ፀጉሬ ትልቅ ነበር ምናምን እንዲህ ሰደሊ እንዲህ ከፍ ሲያደርገው አይኔ እንዲህ ሳረግበት ማሎሽ ኖራቸ ፈካት ያለ ወይኔ እሷስ እንቁራሪት ነው የምትመስለው እንደማለት ነው። በዛው ራቼ ያለ ትክክለኛ ስሜ ራሱ ራቼ ነበር። የእሳቸው ልጅ በሆን ኖሮ እኔ ምን እንደሚሉኝ ዝም ብዬ ገምት እስቲ። እኔ ፈረስ ምን ነበር? ሌንጫ ፈርዳ ሌንጫ አንበሳ ነው። ሌንጫ ማሊክ ፈርዳ ሌንጫ ማይ ልጅ ነበር እኔ እንደምሆን የኔ ልጅ አንበሳ። ከዛ በኋላ ያን ራቼን መጠሪያ ያደረገው ራቼን ከአባቴ ጋር ያለኝ አንዱ አባቴን በጣም ነው እሱ በጣም ከእጁ ማያወርደኝ አባት ነበር። የትም በቃ በጣም ከሱ ካለመለየት የተነሳ ከጓደኞቹ ጋር ሊዝናና ሲሄድ ይዞኝ ነበር እዚህ ላይ ተሸክሞ ምናምን እና አብዛኛው ነገር የሱና የኔን በታሪክ ነውና የሰማሁት በጣም ስለምወደው እሱን ስም ያስኩት። ዋው! ከእህትህ ጋር ከ16 ዓመት በኋላ እንዴት ተገናኛችሁ? በጣም ረዥም ፍለጋ ነበር። በጣም ሆኖ ታናሽ ወንድሜ በመሃል ህይወቱ አልፎ ነበር የዛሬ